ሄደን ከአባ በምዋ ቡራኬ እንቀበል። ይቀመጡ ባኮት አባቴ። እንዴት ናችሁ ልጆቼ? ጥረታችሁን እግዚአብሔር አምላክ እርሱ ይባርክ። እግዚአብሔር የተመሰገነ ይሁን አባቴ። እባኮት ስለ ምንኩስና ጥቂት ንገሩን። ምንኩስና የክርስትና እምነት ማሳያ ነው። እናም ወደ ዘላለማዊ ሕይወት የሚመራን አይነተኛ ባህሪ ነው። ከክርስቶስ ጋር መኖር ትጀምራለህ። በሙሉ ልብህም ትከተለዋለህ። ሁሉን ትተህ ከሁሉ ጌታ ጋር ትኖራለህ። ራስህንም ከሁሉም ነገር ትገድባለህ። እናም ሁሉ በቁጥጥሩ ስር ከሆነ አምላክ ጋር ትኖራለህ። ለዛም ሲባል ነው መነኩሴ ራሱን በጸጥታ ቦታ ማለትም በተራራዎች፣ በበረሃ እንዲሁም በዋሻ የሚኖረው። ምንኩስና የሚለው ቃል ትርጉሙ ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት በመብላቱና በመጾሙ ውስጥ፣ በእንቅልፍና በመንቃት ውስጥ፣ በዝምታና በንግግር ውስጥ እንዲሁም በሽንፈትና በድል ውስጥ ሁሉ እርሱን መፍራት። ስለ መልካም ስብዕናስ ምን ይነግሩናል አባቴ?